ስለዚህ የኦሮሞ ብሔረተኝነት ቀንዲል ነኝ እኔ ነው እንግዲህ የሚገባኝ መልእክት አይደል? አሁን እንግዲህ ዋናው ጥያቄ እዛ የሁሉ ንግግር የኢትዮጵያ ጠቅላይ ሚኒስትር እየተናገረ ያለ አይመስልም። የኢትዮጵያ ጠቅላይ ሚኒስትር ነው እየተናገረ ያለው ወይስ አንድ የኦሮሞ ብሔረተኛ ነው እየተናገረ ያለው? እኛ ብሎ የኛ ብሎ ምናምን በሚናገርበት ጊዜ ስለምን እንደሚናገር ግራ ይገባሃል። ይሁንና ይሄው ሰው ነው ፓርላማ ላይ ለ8 ዓመት የኦሮሞ ህዝብ በኦኤልኤፍ የተመራ ምን ተገኘለት ለኦሮሞ ህዝብ? 50 ዓመት ተደከመ፣ ድካም ብቻ ነው። ስለ ቲፒኤልኤፍ ሲናገር እንደዚህ ያለው የሚናገረው 17 ዓመት ተለፋ፣ ከዛ 27 ዓመት መንግስት ተኮነ፣ ከዛ ደግሞ እንደዚህ ሆነ። ልክ እንደዛ ነው ስለ ኦሮሞም ሲናገር ነው ፓርላማ ላይ ቁጭ ብሎ ሲናገር ነው። አስሮ ሲያስራቸው የነበሩትን ሰዎች ነው አሁን ጀግና ሆነዋል እያለ የሚናገር የኦኤልኤፍ ሰዎችም ጀግኖች ናቸው ብለው የሚናገረው 8 ዓመት ሙሉ ከወለጋ ጀምሮ ሲጨፈጭፍ፣ ዛሬ ሲጨፈጭፍ፣ አባገዳዎችን ሲገል፣ የገደሉትን ሰዎች መኪና ላይ አድርጎ ሲጎትት፣ ሲያቃጥል፣ ሬሳ አህያ ላይ ጭኖ ሲሄድ ቆይተው ጅማ የኔ አገር ነው የሚለው ጅማ ላይ የአንድ ሰው ስልክ ተደወለ በስብሰባ ላይ ተብሎ ከኋላ በጥይት ሲገደሉ ያ ሁሉ ሲደረግ አሁን እዛ ውስጥ ብዙ መሄድ አያስፈልግም። ምክንያቱም ሁሉ ሰው ያውቀዋል በየቦታው የተደረገው ይህን ሁሉ በኦሮሞ ህዝብ ላይ ሲያደርግ ቆይተው በዚህ ምክንያት የኦሮሞ ህዝብ በጦርነቱ ምክንያት በተለይ ምዕራብ ኦሮሚያ ወለጋ ላይ ወጥቶ ማረስ አቅቶት ያረሰውን ማስገባት አቅቶት ሰው ከከተማ ወደ ገጠር መሄድ አቅቶት አሁን ነቀምት ከተማ ያደግኩበት ህዝብ ብዛቱ 3-4 እጥፍ ጨምሯል። ለምን? ገጠር ውስጥ ያሉ ሰዎች ከተማ ገብተዋል። ለማኙ እንደዛ ነው የበዛው። በሽታ ተመልሷል። የእከክ በሽታ አሁን ተመልሷል። ምክንያቱም እንደዚህ አይነት በሽታዎች የድህነት በሽታዎች ናቸው። እነዚህ ሁሉ ተደርገው በአውሮፕላን ሲደበድብ ከርመው ቅድም የነገርኩህ የሰሜን ሸዋና ምዕራብ ሸዋ ላይ በየቀኑ በድሮን ሲደበድብ ከርመው የተገደሉትን ሊቀብሩ የመጡትን በድሮን ሲገል ከርመው ይህን ሁሉ ሲናገር ቆይቶ አሁን ሰዎች መጡብኝ ከሰሜን እና ኑና እርዱኝ። እንዴት እንረሳለን እንዴ? ይህን ያህል ሾርት ሜሞሪ አምነን እንዴ? አንረሳም እኮ ይሄ ሁሉ 8 ዓመት ሲሰበክ የነበረውን አንድም ሰው አይረሳም። የትግራይም ሰው አይረሳውም፣ የአማራ ሰው አይረሳውም፣ የኦሮሚያ ህዝብ አይረሳውም። ይሄን ሞክራል። ግን እሱ ለምን እንደሱም ይናገራል እንዴ? የገዛ ራሱን ድምፅ ሰምቶ በገዛ ራሱ ድምፅ የሚረካ በንግግር ሁሉም ማሸነፍ የሚችል ሰው ስለሆነ ያ ስለሆነ ስነ ልቦናው ይሞክራል። ሰማው ግን አንድ ሰው